እሺ አሁን ደግሞ ፕሮዳክት ከመዘገብን በኋላ እነዚህ ቅድም ስቶካችን ላይ ያሉ ፕሮዳክቶች ናቸው። ከተመዘገቡ በኋላ ደግሞ ሪሲቭ ያደረግናቸው ማለት ነው። ሪሲቭ ማለት ገዝተን ያመጣናቸው። መዘገብን ማለት ያው የፕሮዳክቱን ስም መዘገብን ማለት ነው ሲስተማችን ላይ እንጂ ስቶክ ላይ ተቀበልን ማለት አይደለም። ሪሲቭ የምትለው አይከን አለች እዚች ጋር። ሪሲቭ የምትለው አይከን ክሊክ ስናደርግ ከዚህ በፊት እዚህ ከፕራይቬት ዌርሃውስ ከኢቲኤስኤስ ምናምን የተቀበልናቸው መድኃኒቶች ነበሩ። እዚህ ላይ ኤዲት አድርገን መጨመር እንችላለን። አሁን እኛ ኒው እንደገና ኒው ኦርደር ክሬት አድርገን ከማን እንቀበል? ከኢፒኤስኤስ። ካሌለ ሌላ አዲስ መፍጠርም ከፈለገ ኦርደር ጀነሬት የምናደርገው አሁን ኢፒኤስኤስ የሚባል ኦርጋናይዜሽን ካሌለ አዲስ ኦርጋናይዜሽን ከሆነ ደግሞ እዚህ ጋር እየጻፍ የምንገዛበት ማለት ነው። ከዛ ፕሮሰስ ባይ ዲፎልት ፔንዲንግ ነው። ክሬት ሴልስ ኦርደሯ ክሬት ሆነች። በዚህ በማን ቀን? በሜይ 6 በዛሬ ቀን ማለት ነው። ዛሬ ቀን እቺ ሴልስ ኦርደር ወደ የትኛው ስቶር እንቀበል? ወደ ስቶር ዋን እንቀበል። ስቶራችንም ደግሞ ሌላ ስቶር ካለን እዚህ ጋር ስቶር ሌላ መጨመር እንችላለን ከነ ሎኬሽኑ። አዲስ ስቶር ካገኘ ከጨመርን ማለት ነው። ከዛ ኔክስት እንላለን። ኔክስት ስንል ምንድነው እዚህ ጋር መጣ ቅድም ስንመዘግባቸው የነበረው ፕሮዳክት እዚህ ጋር ነው ሰርች አድርገን አምፒሲሊን ብንለው አሁን አምፒሲሊን ያው ቅድም የመዘገብኳት እዚህ ጋር ትመጣልኛለች። ካፕሱል ዩኒቷ የመጀመሪያ ካፕሱል ዩኒቷ ባይ ዲፎልት ይመጣል። ባች ደግሞ በዛ ዲፔንድ ያለው ብቻ ነው የሚመጣው። በአምፒሲሊን ብለን ያስቀመጥነው ባች ብቻ ነው ሰርች አድርገን እዚህ ጋር ማግኘት የምንችለው። ሌላ እዚህ ጋር ምንድነው መጨመር የምንችለው? እቺን ክሊክ ስናደርግ ወደዛኛው ፕሮዳክት ይወስደናል። ፕሮዳክቱን ማየት እንችላለን። እዚህ ጋር አሁን አያችሁ እቺን ፕሮዳክት አምፒሲሊን ባች እና ኮንቨርሴሽን ሴቭ አላደረገልንም ቅድም። ስለዚህ አሁን እዚች ጋር ኮንቨርሴሽን መጨመር እንችላለን። ኮንቨርሴሽን ስንጨምር ምንድነው ስትሪፑ ስንት ይይዛል የምለውን ነው። 10 ይይዛል። ቅድም ስናወራ የነበረ ሴቭ እናደርግ ስለወጣን መሰለኝ አላዘልንም። ከዛ ቦክሱ ስንት ይይዛል? ስትሪፑ 10 ከያዘ ቦክሱ ደግሞ 10 በ10 ከሚይዝ ከሆነ 100 ሊሆን ይችላል። ካርቶኑ ደግሞ እንበልና አንድ ካርቶን ደግሞ 10,000 ያስካል 10,000 እዚህ ክሬት ይሄን አምፒሲሊን ኮንቨርሴሽን ፋክተር እዚህ ጋር ክሬት አድርጎልናል። ዘን ባችም የለውም እዚህ ጋር አምፒሲሊን ባች ማኑፋክቸረር ኤክስፓየሪ ያው 1 ወር ወደፊት ያለው ነው ብለናል። ከዛ ነው 1 ወር ወደፊት ኮስቷ ደግሞ 4 ብር ክሬት አደረኩ። ሌላ ባችም ጀምሮ ሁለተኛ ባች በ7 በዚህ ወር የተመረተ ኤክስፓየሪ ምናልባት 28 ከሆነ ወደፊት ገና አለው ማለት ነው። እሱን 6 ብር እንበለው ዋጋውን ክሬት። ይሄ በዚህ መልኩ ክሬት ያደረገውን እዚህ ጋር ስንመጣ ማግኘት አለብን ያን ባች ማለት ነው። ይሄው አምፕ እነዚህ እዚህ ጋር ስናያቸው ይሄው አምፕ ብለን ባች ነምበር ያስቀመጥነው ስም ማለት ነው። ኤክስፓየሪ ይላል አምፓም ሁለቱም ተመሳሳይ ባች ነው ሴቭ ያደረገልን ጌት ኤክስፓየሪ እና ማኑፋክቸር ዴታቸው ይለያያል። ከዛ የምናደርገው ምንድነው አሁን ይሄን አሙክሳስ ለመቀበል በካፕሱል ነው የምንቀበለው? በስትሪፕ ነው የምንቀበለው? በቦክስ የመጣው በካርቶን ከሆነ ካርቶን እንጫንና ካርቶን 10 ካርቶን ስንቀበል እዚህ ጋር ይጽፍልናል። ለምሳሌ 20 እቺ ቀስ ብለን መጻፍ አለብን። ገና ካልኩሌት ስለኛ 20 ስንት ስንት ነው? 200,000 ካፕሱል ኤ ነው እየተቀበልን ያለው ማለት ነው። ኮስት ስንገዛ ኮስቱ ስንት ነበረ የምለው ነው። በ5 ብር ገዛን እንበል። እቺን ኮስት ሳይሆን የባቹን ነው የሚጠቀም ቅድም እንዳልኩት አይተሙን ብንጽፍም ባንጽፍም ኖርማሊ ስለሚጠይቅ ነው መጻፍ አስገድዳል። በርግጥ ተመሳሳይ መጻፍ እንችላለን። ሌላ ሁለተኛ ፕሮዳክት ሲፕሮ ፍሎክሳሲሊን ስንጽፍ ዩኒቱ አምፖል ነው ይላል። እኛ በካርቶን ነው በአምፖል ነው የምንቀበለው የምለው በካርቶን ዩኒት አለው። ባች ደግሞ የቱ ባች ነው? ሲፕሮ
ሲፕሮ ዋን ቅድም ተመዝግቦ ስላለ ነው አሁን የተመዘገበ አይደለም። ይህን 4 ካርቶን ልቀበል ብል 40 ሺህ ይለኛል እዚህ ጋር 40 ሺህ አምፖል እየተቀበልኩ ነው እንደማለት ነው። ወደ 87 ብር ሊሆን ኮስቱ እንበል እዚሁ ጋር አድ ሲፕሮን ሁለተኛ ልቀበል ሌላ ባሽ ስላለው ሲፕሮ ፕሮፍሎክሳሲን ብዬ እንደዛው አምፖል ነው። እዚህ ጋር ካርቶን እንበለው ዩኒቱን ካርቶን የተቀበለ ነው። ግን አሁን እዚች ጋር ማየት እንችሉት ምንድን ነው ለማሳየት ፈለኩት በዋን ባስ ተቀበለና ሁለተኛ አይከፍልልኝም። ኳንቲቲ ብዙ ካለው እዛ ላይ እጄ ኳንቲቲውን መጨመር ነው እንጂ መጻፍ አልችልም። እዚህ ጋር ሲፕሮዋል እዚህ ጋር ብዛቱን እዚህ ጋር የጨመርኩ እንጂ በዚህ ባች አንዴ ጽፌታል። ሁለተኛ ሲፕሮ ደግሞ በዚህ ባች ደግሞ እዚህ ጋር ጨመርኩ ማለት ነው። ከዛ እዚች ጋር ክሬት ስል ሲፕሮን እና ነው እዚህ ጋር ፕራይስ ረሳሁ። የሁለተኛ ባች ፕራይስ ስላልጻፍኩ ፕራይሱ 80 ያው እሱ ደግሞ ኢንክሪዝ ሲያደርግ እነዚህን ኳንቲቲ እቺ ቤስ ኳንቲቲ የነበረው ፊት የነበረው እዚህ ጋር ማየት እንችላለን። አሁን ታብላሪ ካርት የሲፕሮ ኮስት ስቶክ አቫይላብል ሶሪ አሁን እዚች ጋር ሲፕሮ ፍሎክሳሲን አለ 1700 እና 12000 አለ። በዚህኛው ባች 12000 ያልኩት 120 እዚች ጋር 120 ሺው የዚህኛው ባች ነው ሲፕሮ ነው። የ17000 ደግሞ ሁለተኛ ሲፕሮ ነው። ይሄ አለ ስቶር ላይ እሱ ላይ ነው ይሄን እየጨመርኩ ያለሁት ማለት ነው። ይሄን ይደምርልናል ተቀብዬ ላሳያችሁ። ይሄን ሲቀበል ስቶክ ላይ ይሄን አድ ያደርግልናል ማለት ነው። እጄ አሁን ስቶኩን ሪፍሬሽ ላድርግ ስቶካችን ስንት እንደሚሆን ሲፕሮ በሁለቱም ባች ይዩት። በአንድ ባች ወደ 210,000 ከፍ አድርጓል። ሲፕሮቱ ደግሞ ወደ 130,000 ቅድም ወደ ስንት የነበረው ነው 120,000 የነበረው ማለት ነው። ስቶክ በዚህ ወይ ሪሲቭ እናደርጋለን። ነባር አምፒሲሊን ደግሞ ስላልነበረ በአምፕ በሚለው የተቀበልኩት ይሄን ሁሉ ካፕሱል ተቀብያለሁ። ሪዘርቭድ ምናምን የሚባለው ሪዘርቭድ የሚለው እናያለን። መቼ እናያለን? ኢሹ ስናደርግ ኢሹ ስል ሴል ስንሸጥ ማለት ነው። ሽያጭ ስንገባ በመቀጠለው ቱቶሪያል እናያለን። አመሰግናለሁ።